ከመጸለይ ግን መድከም የለብንም። ከመንበርከክ መድከም የለብንም። ነገሮች ምንም ያክል ከባድ ሊሆኑ ይችላሉ። በጣም ኢንቲሜት መሆን አለብን ከጌታ ጋር። ይህንን ትውልድ ማዳን እግዚአብሔር የሚፈልገው በእኔና በእናንተ። በልተን ጠጥተን ሰርተን መሞት የለብንም። ማገልገል አለብን። እውነቴን ነው የምነግራችሁ። ለመብላት ለመጠጣት የሆነ ነገር ለመሆን በጌታ መሆን አይጠይቅም። ናቹራል ማን እንደዛ ይሆናል። ስፒሪቹዋል ከሆነ መንፈስ ቅዱስ በእኛ ካለ የሆነ ነገር መከናወን አለበት። እጃችሁን ዘርግታችሁ የማትሰሩትን መንፈስ ቅዱስ በእናንተ ዘርግቶ መስራት አለበት። እናንተ ተቀምጣችሁ የማትችሉትን መንፈስ ቅዱስ ከእናንተ ጋር ቁጭ ብሎ ማድረግ አለበት። ብቻህን ስትሆንና እግዚአብሔር አብሮ ሲኖር አንድ አይነት አይደለም። እግዚአብሔር ከሰው ጋር አብሮ ሲሆን የሚሆን ነገር በእናንተ ሕይወት መሆን አለበት። እኔ ስሰራ ነው የማልችለው። እሱ በእኔ ከሰራ ፍጥረትን እያናገረ ይሰራል። ሰው ብቻ እንዳይመስል ግዑዝ ነገር እያዘዘ ይሰራል። ይኸው መጽሐፉ ላይ እንደሱ ነው ያነበብነው። እላያችሁ ላይ ያለውን ኃይል ግጠሙት። የሆነ ነገር መግጠም ነው። ቤተሰባችሁ ላይ፣ የምትሰሩት ስራ ላይ፣ የምታገለግሉት አገልግሎት ላይ፣ መንደሩ ላይ ግጠሙት። መንፈስ ቅዱስ የኃይል ምንጭ ነው። ይሄዳል። ታዩታላችሁ ሲሰራ